ይህ የቀልብ ዶክተር ድምፅ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ተከታታዮቻችንና ቤተሰቦቻችን የረበና ሰላም በእናንተ ላይ ይሁን እያልን ዛሬ ማህበረሰቡ ላይ ብዥታን፣ ግራ መጋባትን፣ ጥርጣሬን እየፈጠሩ ያሉ ጥያቄዎች ላይ ኢንሻአላህ መልስ እንሰጣለን። አንደኛው ጥያቄ የቀልብ ዶክተር ምንድነው? የቀልብ ዶክተር ሸሪዓዊ ሩቅያ የሚሰጥ ማለትም በሲህር፣ በጅን፣ በአይንና ስለተጠቁ እህትና ወንድሞቻችን በአላህ ፍቃድ ፈውስን የሚያገኙበት ቦታ ነው። በዚህ ህክምና ውስጥ ደግሞ በእስላማዊ ዕውቀት ብቁ የሆኑ የሩቅያ ዶክተሮች፣ ዓለማዊ ሜዲካል ዶክተሮች፣ የሳይካትሪስት ዶክተሮች፣ የሐዲስና የሸሪዓ ምሩቆች ይገኙበታል። ህክምናው እንዴት ይሰጣል ወይም ሂደቱ እንዴት ነው? እናም የት ነው የምናገኘው? የህክምናው ሂደት ራስን በራስ ማከም ሲሆን ይህ ማለት በራስ ላይ ሩቅያ ማድረግ ማለት ነው። በራስ የሚደረግ ህክምና በላጩ ሲሆን ግና ሩቅያ የሚያደርጉ ሰዎች የነሱ ያልተፈቀደ ሐራም ነው እያልን አይደለም። ረሱል ሰለላሁ ዐለይሂ ወሰለም ሩቅያ የሚያደርጉት ለራሳቸው ነበሩ። ግና ህመማቸው ጠና ሲል እናታችን አይሻ ረዲየላሁ ዐንሃ እንደምታደርግላቸው እንደነበር ይታወቃል። የቀልብ ዶክተር ህክምና ነብያዊ ሱና የሚከተል ከመሆኑ ጋር በራሳቸው መቅራት የማይችሉ ቤተሰብ ብቻ መቅራት የሚችል ሰው እንዲቀራላቸው ማድረግ ይቻላል። እናም የት ነው የምናገኛቸው ለሚለው ጥያቄ በቴሌግራም የቀልብ ዶክተር በሚለው ቻናላችን ዶክተር ወይም ኡስታዝ በሚለው በመግባት ማማከር ትችላላችሁ። ያልገባችሁን ጥያቄ መጠየቅ እናም በግሩፖቻችን የተለያዩ ትምህርቶችን መማር፣ ታክመው የዳኑ ታካሚዎቻችን ታሪክና ምስክርነት ማዳመጥ፣ ሐዲሶችን ማንበብ እንደምትችሉ ልናሳውቀው እንወዳለን። ማሳሰቢያ፣ ኦንላይን ነው ሲባል ብዙ ሰው የሚመስለው እየተደዋወልን የምንቀራ ነው። ይህ ግን ትልቁ የግምት ስህተት ነው። ከዚህ ቀደም ብዬ እንደተናገርኩት ራስን በራስ የማከም ሂደት ያለው ከመሆኑ ጋር በኡስታዞች በዶክተሮችና በምሁራን እርዳታ መታከም ነው። ታካሚው ለበሽታው የተሰጠውን ቁርአን፣ አዝካር እና ዱዓ በራሱ ይቀራል። የማይችል ከሆነ በሚችል ሰው ያስቀራል። የአባት ስም፣ የእናት ስም፣ ፎቶ ብሎም